ለቆዳችሁ የምትጠቀሟቸውን የስኪን ኬር ፕሮዳክቶች ከየት ነው የምትገዙት? ከየትስ መግዛት እንደሌለባችሁና እንዳለባችሁ ታውቃላችሁ? ወይም ሐሰተኛ ምርቶችን መለየት እንዴት እንደሚቻል ታውቃላችሁ? ዛሬ በዚህ ቪዲዮ ስለነዚህ ነገሮች እንመለከታለን ማለት ነው። ስኪን ኬሮችን ከየት መግዛት እንዳለብን፣ ከየትስ መግዛት እንደሌለብን፣ ምን አይነት ጥንቃቄዎችን ማድረግ እንዳለብን ዛሬ በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬም በሌላና በጠቃሚ ቪዲዮ ተመልሻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ እና ቪዲዮውን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን ይጫኑ፣ ቤተሰብ ይሁኑ። ውድ የሆነ ስኪን ኬር ብቻ መግዛት በቂ አይደለም። ከየት እንደምንገዛ ማወቅ በጣም አስፈላጊ ነው። ትክክለኛውን ምርት በተሳሳተ ቦታ ከገዙ ሐሰተኛ ኦር ጊዜው ያለፈ ወይም በትክክል ያልተከማቸ ምርት ሊደርሰን ይችላል። ስለዚህ ትክክለኛ ቦታውን ማወቅ ያስፈልገናል ማለት ነው። ስለዚህ ትክክለኛ ቦታ እንግዲህ አንደኛ ላይ የምናገኘው ፋርማሲ ነው። በጣም የሚመከር ቦታ ነው። የመጀመሪያውና በጣም አስተማማኙ እንግዲህ ፋርማሲ ነው ማለት ነው። ቢካዝ ፋርማሲዎች ምርቶቻቸውን በአብዛኛው ከኦፊሻላዊ አስመጪዎች ጋር ነው የሚያገኙት። ይህ ማለት የምትገዙት ምርት እውነተኛ የመሆን እድሉ በጣም ከፍተኛ ነው ማለት ነው። ከዚህም በተጨማሪ ፋርማሲዎች ምርቶቹን በተገቢ ሙቀትና ሁኔታ ያከማቹታል። ስለዚህ አንዳንድ የቆዳ ምርቶች ለሙቀትና ለፀሐይ በጣም ስሜታዊ ናቸው። ስለዚህ በተሳሳተ ሁኔታ ከተቀመጡ ውጤታቸው ሊቀንስ ይችላል። ሌላ ደግሞ የቆዳ ችግር ሊያመጡ ይችላሉ ማለት ነው። ሌላው ጥቅም ደግሞ በብዙ ፋርማሲዎች የሚሰሩ ሰዎች ምርቱን እንዴት እንደምንጠቀመው ይነግሩናል፣ ያስረዱናል ማለት ነው። ሁለተኛው ደግሞ ኦፊሻል ስቶር ኦር የብራንድ መደብሮች ነው። ሁለተኛው የምንመለከተው ቦታ እንግዲህ የብራንዶች ኦፊሻል መደብሮች ነው ወይም የተፈቀዱ ሻጮች ናቸው። ኤግዛምፕል ልክ እንደ ሴራቪ፣ ላሮቼ፣ ፖዚ አይነቶች፣ ከዛ ደግሞ የባዮደርም አሉ፣ ከዛ ዘ ኦርዲነሪ፣ ከዛ ደግሞ ኢዩሲሪን እና ሴታፊል። እንደነዚህ አይነት ብራንዶችን ከሆነ መግዛት የምትፈልጉት ከኦፊሻላዊ ሻጭ መግዛት በጣም ይመከራል ማለት ነው። በኦንላይን ማለት ነው። ኦፊሻል ፔጃቸው ላይ በመሄድ ማዘዝ ማለት ነው። አንዳንድ ሰዎች በተፈቀደ በርካሽ ነው ብለው ርካሽ አገኘን ብለው ይገዛሉ። ነገር ግን የርካሽ ዋጋ ከሐሰተኛ ምርት ጋር ከሆነ በኋላ ላይ ለቆዳ ሕክምና ብዙ ገንዘብ ከዚህ ካወጡት በላይ ብዙ ገንዘብ ሊያወጡ ይችላሉ ማለት ነው። ሶ ጥንቃቄ ማድረግ ያስፈልጋል። አሁን ደግሞ ሶስተኛውን እናያለን ማለት ነው። ሶስተኛው እንግዲህ ታማኝ የኦንላይን መደብሮች ነው። ዛሬ ብዙ ሰዎች በኦንላይን ይገዛሉ። ይህ ደግሞ ጊዜን ይቆጥባል፣ ብዙ አማራጮችንም ይሰጠናል። ነገር ግን ሁሉም የኦንላይን ሻጮች ታማኝ ናቸው ማለት አይደለም። ከመግዛቱ በፊት እነዚህን ማረጋገጥ ይኖርብዎታል። አንደኛው የገዢዎችን አስተያየት ማየት ይኖርብናል። ሁለተኛ ደግሞ ሻጭ ለረጅም ጊዜ የሚሸጥ መሆኑን ማወቅ ይኖርብናል። ሶስተኛ ደግሞ የመመለሻ ፖሊሲ እንዳለው ማረጋገጥ ይኖርብናል። እስከዚህ እንግዲህ የታመኑ ቦታዎችን አምነን የምንገዛባቸውን ቦታዎች አይተናል። አሁን ደግሞ ብዙ ሰዎች የሚሳሳቱባቸውን ቦታዎች እንመለከታለን ማለት ነው። እንግዲህ አንደኛው ሶሻል ሚዲያ ነው። ያልታወቁ የሶሻል ሚዲያ ሻጮች ከነሱ መግዛት። ዛሬ እንግዲህ ፌስቡክ፣ ቲክቶክ እንደዚሁም ኢንስታግራም ውስጥ ወይ ቴሌግራም ፔጆች ውስጥ የቆዳ ምርቶችን የሚሸጡ ብዙ ገጾች አሉ። ከነዚህ እንግዲህ ውስጥ አንዳንዶቹ ታማኝ አሉ፣ ግን ሁሉም ታማኝ ናቸው ብለን ማሰብ የለብንም ማለት ነው። እና ደግሞ አንድ ምርት 100% ኦሪጂናል ነው ተብሎ ስለተጻፈበት ብቻ እውነተኛ ነው ብለው እንዳያምኑ። ከዛ ደግሞ ከመግዛቱ በፊት ሻጭ ረጅም ጊዜ ሲሸጥ እንደነበረ የደንበኞችን አስተያየት እንደዚያው እና ደግሞ የመመለሻ ፖሊሲ እንዳለው ማረጋገጥ አለብን ማለት ነው። ሁለተኛው ደግሞ በመንገድ ላይ ወይም በገበያ ላይ የሚሸጡ ምርቶች ናቸው። የቆዳ ምርቶች ለሙቀትና ለፀሐይ ስሜታዊ ስለሆኑ ለምሳሌ ቪታሚን ሲ እንደ ሬቲኖል እና ደግሞ አንዳንድ ሌሎች ንጥረ ነገሮች በተገቢ ሁኔታ ካልተከማቹ ውጤታቸው ወይም ደግሞ የባሰ መጥፎ ነገር ሊያደርሱብን ይችላሉ ማለት ነው። ስለዚህ በመንገድ ላይ ለረጅም ጊዜ ወይም በፀሐይ የሚቆዩ ምርቶችን መግዛት ፈጽሞ አይመከርም ማለት ነው።
አሁን ደግሞ ሰዎች ብዙ ጊዜ የሚሰሯቸውን ስህተቶች እነግራቸዋለሁ። አንደኛ በዋጋ ብቻ መወሰን ነው። ብዙ ሰዎች የሚያገኙትን ፕሮዳክቶች ዝም ብለው ይሄ በጣም ርካሽ ነው በማለት ይገዛሉ። ነገር ግን ዝቅተኛ ዋጋ ሁልጊዜ ጥሩ ግዢ ማለት አይደለም። አንዳንድ ጊዜ የማለቂያ ጊዜው የቀረበ ወይም የተጭበረበረ ምርት ሊሆን ስለሚችል በዚህ በዋጋ ብቻ በመወሰን ላይ ጥንቃቄ ሊያደርጉ ይገባል ማለት ነው። ሌላኛው ደግሞ የሌላ ሰው ምርት መከተል ነው። የሌላ ሰው ምርት መከተል ማለት ጓደኛችን ወይም ደግሞ በማስታወቂያዎች ላይ የምናያቸውን የታዋቂ ሰዎች ፕሮዳክቶች የሚጠቀሟቸውን ፕሮዳክቶች በምናይ ሰዓት ወደ ራሳችን አምጥተን እንዲሰራልን ማሰብም ደግሞ ስህተት ነው። የእያንዳንዱ የሰው ቆዳ የተለያየ ስለሆነ ይህንን ሁልጊዜ እንደምነግራችሁ የሁላችንም የቆዳ አይነት የተለያየ ነው። ደረቅ አለ፣ ዘይታማ የሆነ ቆዳ አለ። ከዛ ደግሞ ሴንሲቲቭ ወይም ስሜታዊ የሆኑ ቆዳዎች ስላሉ የተለያየ እንክብካቤዎች ያስፈልጓቸዋል ማለት ነው። ያየናቸውን ፕሮዳክቶች ሰዎች ሲጠቀሙ ያየናቸውን ወይም በጎናችን በጓደኞቻችን ብቻ እነሱ ሲጠቀሙ በማየት ወደ ራሳችን አምጥተን መጠቀም የለብንም ማለት ነው። ሌላኛው ስህተት ደግሞ የማለቂያ ቀናቸውን የምንገዛቸውን የፕሮዳክቶች ማለቂያ ቀን አለማየት ነው። ይህ በጣም የተለመደ ስህተት ነው። ሁልጊዜ የማለቂያ ቀን እያረጋገጡ እንዲሁም ከተከፈተ በኋላ በስንት ወራት መጠቀም እንዳለብን ወይም ደግሞ ይሄ ፒኤ ምልክት ካለ እሱንም መመልከት፣ ማየት፣ ማረጋገጥ ያስፈልጋል ማለት ነው። አብዛኞቻችን ይሄንን እናደርግም ከከፈትነው በኋላ ለብዙ ጊዜ የምንጠቀም ሰዎች እንኖራለን። የመጠቀሚያ ሰዓቱን ከተከፈተ በኋላ እስከምን ድረስ እንጠቀመው የሚለውን ፕሮዳክቱ ላይ ማየት ይኖርብናል ማለት ነው። እንግዲህ በአጠቃላይ የመጨረሻ እንደ ምክር ከታመኑ ፋርማሲዎች ወይም ከኦፊሻል ሻጭ ይግዙ። ሁለተኛ ደግሞ የማለቂያ ቀንን ሁልጊዜ ያረጋግጡ ማለት ነው። ሶስተኛ ማሸጊያውን ያልተከፋፈተ መሆኑንም እንደዚሁ ማረጋገጥ ያስፈልጋል። ከዛ ደግሞ በጣም ዝቅተኛ ዋጋ ካዩ ጥንቃቄ ሊያደርጉ ይገባል ማለት ነው። እና ደግሞ በዚሁ ጨምሮ የምነግራችሁ አሁን በቅርብ በወጣ መረጃ ላይ ከስኪንኬር ከምንገዛባቸው ቦታዎች ለምሳሌ ከቲክቶክ እንደዚህ ሆኖ እንትኖች ከሶሻል ሚዲያዎች ከነዚህ እንደዚሁም ከፋርማሲ ምናምን ተደርጎ በአንድ ላይ ተጠንቶ እንደዚህ ዝም ብለን የምንገዛቸው ከማንኛውም ዝም ብለን ኦንላይን ሾፒንግ የምናደርጋቸው ለምሳሌ ምሳሌውን አልጠቅስም ግን ከነዛ እንትን ተብሎ የነዚህ የላሮች የፖዚ የቴራቪ እነዚህ ምርቶች በአንድ ላይ ተደርገው ተጠንተው ከዛ የሆኑ አንዳንድ ኦንላይን ሾፒንጎች ላይ ምርታቸው ፌክ መሆኑ ኦሪጂናሎች አለመሆናቸው ከዛ ደግሞ እንደዚህ አማዞን ላይ ለምሳሌ አማዞን ላይ የተደረገው እንትን እሱ ጥሩ እንደሆነ ምናምን ተነግሯል ማለት ነው። ስለዚህ የመጀመሪያ ምርጫችሁን ብታደርጉ ብዬ የምመክረው ፋርማሲ ነው። ከፋርማሲ መግዛት ትችላላችሁ ሁሉንም ፕሮዳክቶች ማለት ነው። ከመድኃኒትን ባሻገር ፋርማሲዎች ፕሮዳክቶችን አብረው ስለሚሸጡ ማለት ነው። እንግዲህ ጀነራሊ ጥሩ የቆዳ እንክብካቤ የሚጀምረው ጥሩ ምርት በመግዛት ብቻ ሳይሆን ከታመነ ቦታ በጥሩ ዋጋ እንደዚሁ በመግዛት ነው ማለት ነው። ስለዚህ ቀጣዩ ጊዜ የቆዳ ምርት ሲገዙ ዋጋውን ብቻ አይመልከቱ፣ የሚሸጥበትን ቦታ፣ የምርቱን ጥራት እና የማለቂያ ቀን በጥንቃቄ መመልከት ይኖርቦታል ማለት ነው። ይህ ቀላል እርምጃ ቆዳውን ከብዙ ችግር ሊጠብቅ ስለሚችል ይህንን የነገርኳችሁን በሙሉ በመተግበር የቆዳችሁን ጤና እና የምንገዛቸውን ፕሮዳክቶች ምንነት እና ማንነት እና ደግሞ ብራችንንም እንደዚሁ ከኪሳራ ማዳን እንችላለን ማለት ነው። እንግዲህ የዛሬው ቪዲዮ ስለዚህ ስለ ፕሮዳክቶች ከየት መግዛት እንዳለብን ምን ነገሮችን ማየት እንዳለብን ብዙ ነገሮች አይተናል። ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። ስለዚህ ቪዲዮውን እስከ መጨረሻው ድረስ የተከታተላችሁ ሰዎች ለጓደኞቻችሁ ሼር እያደረጋችሁ እነሱም እንዲጠቀሙ አድርጉ።
እነሱም በዚች ቀላል እርምጃ ቆዳቸውን ከብዙ ችግሮች ሊጠብቁ ስለሚችሉ ማለት ነው። እና ይሄ ቪዲዮ ጠቅመናል ብላችሁ ካሰባችሁ ቪዲዮውን ላይክ አድርጉ። ከዛ ደግሞ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በተን የተጫናችሁ ቤተሰብ ይሁኑ። የደወል ምልክቷንም እየነካችሁ ቪዲዮዬ ቶሎ ወደ እናንተ እንዲደርስ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ እና ደግሞ ወዳችኋለሁ። ባይ